እኔን እስቲ ከሀገር እንደው የምወጣበትን መንገድ ብትነግሩኝ እንደው ጀባ ብትሉኝና እዚህ ያለው ነገር ምንም ነገሮች አልተሳኩልኝም። ምን እርዳታችሁን እፈልጋለሁ። እስቲ ንገሩኝ። እስቲ ምንድነው አንተ ጥያቄ ከፈለከው? እኔን ከ13 ቀን በፊት እንትና ሰጥቼ ነበር። እስካሁን በ5 ቀን ይመጣል ብሎ ነበር። እስካሁን ግን ምንም የለም። ኦኬ፣ የት በደላላን የሰጠው? ምንድነው በ5 ቀን ፕሮሰስ? የቱርክ ፕሮሰስ ነው? አዎ፣ አስተማሚ የሆነ ኮኪ በደላላ። ስለዚህ ቱርክ ልትሄድ አልመጣልም። በ5 ቀን ቪዛ ያልቃል ብሎ 13 ምናምን ቀን አረው። ስልክ ያነሳል። እየተደዋወላችሁ ነው? ጠብቅ ምናምን ያለኝ ነው እሱ። ስንት ብር ከፈልከው? 500 ቅድሚያ ብሩን ሰጠው በእጁ? ብላክ አካውንት አስገብተናል። ሙሉ ብሩን ነው ወይስ ቀብድን ያስገባችሁት? ሙሉ። ይኸውላችሁ ጋይስ፣ በየውጭ ሀገር ፕሮሰስ ስታደርጉ ሙሉ ብር ቀብድ ባታስገቡ ጥሩ ነው። ማለት ምናልባት ጉዳዩ ፌል ቢያደርግም ያወጣው ወጪ ያለ ብሎ የተወሰነ ብር ሊጠይቃችሁ ይችላል። ስለዚህ የተወሰነ 100,000 ብር ምናምን ነው በጋራ አካውንት ማስቀመጥ ያለባችሁ። ስለዚህ ስለሱ ጉዳይ አሁን ምን እንድነግርን የፈለከው? ማለት ይቆያል ወይ? እስከ ስንት ቆን ይቆያል? ፕሮሰሱን ያደረገልህ ሰው ነው የሚያውቀው። ግን በሜዲካል ሲሆን ምናልባት 1 ወር ምናምን ብትጠብቀው ጥሩ ነው። እሺ፣ ትክክለኛ የሚጨርስልህ ሰው ከሆነ ምናልባት ቱርክ ኤምባሲ ከሆነ 1 ወር፣ ከ1 ወር እስከ 45 ቀን ብትጠብቀው ጥሩ ነው። እሺ፣ ከኔ በፊት ነበር በ5 ቀን ነው የመጣላቸው። ኦኬ፣ ታገስ። በቃ እንደዛ ከሆነ የሚጨርስላቸው ከሆነ ታገስ ትንሽ። ይመጣል። እሺ፣ ጥያቄ እንኳን ስለመጣ ቅድም ካስገባኝ ያልከኝ ነበር። ኦኬ፣ በኮመንት እሺ፣ አመሰግናለሁ። መልካም እሺ፣ ምክንያት እንኳን ደህና መጣክ። ኦኬ፣ ችግር የለውም። እሺ፣ ምንድነው ጥያቄክ? ምክንያት እንኳን ደህና መጣ። ጥያቄክ ምንድነው? ቱርክ መሄድ ፈልጌ ነበርና እንዴት እንደሆነ እንድትነግሩኝ ፈልጌ ነው። ማለት ምን ማድረግ አለብኝ፣ ቀለል ባለ መንገድ በምን መሄድ እንደምችል እንድትነግሩኝ ፈልጌ ነው። ለዛ ነው። ገንዘብ አውጥተክ እንንገርክ ወይስ ገንዘብ ሳታወጣ በራስክ? ገንዘብ አውጥቼ በራሴማ ባንክ ስቴትመንት ነው ምናምን የለኝም። ባንክ ስቴትመንት ብቻ አይደለም የሚያስፈልገው። ባንክ ስቴትመንት ያለው ቪዛ ያገኛል ማለት አይደለም። ሌላ ብዙ የሚያስፈልጉ ነገሮች አሉና ከዛ አንፃር እነዛ ነገሮች ማሟላት ካልቻልክ በሰው ነው የምትሞክረው። በሰው ደግሞ እስከ 400,000 እስከ 450,000 ብር ሊያስከፍሉ ይችላሉ። እሺ፣ በእንደዛ ልትከፍል ትችላለህ። ስለዚህ ከ15 ቀን እስከ 1 ወር ሊጨርሱልህ ይችላሉ። ከበዛ 45 ቀን ሊጨርሱልህ ይችላሉ። ምክንያት ስለዚህ እንደዛ ማድረግ ትችላለህ። ያው በደላላ መጨረስ ትችላለህ። የምታውቀው ደላላ የለም እንዴ? ምክንያት አለ፣ ግን ሙሉ 400,000 ብር ታስገባለህ እያለኝ ነው። ማስገባት ሳይሆን በጋራ አካውንት በሁለታችሁ አካውንት 100,000 ብር አስገብተክ ይጨርስልክ። ከዛ በኋላ ሲጨርስልህ ሌላውን ብር አንድ ላይ እንትን ትልለታለህ። እሺ፣ ናቲ የሆነ ጊዜ ሰምቼው ነበር በሕክምና በ100,000 ብር 104 ሰዎች ሆናቸው ምናምን እያለ ነበር። ለዛ ልጠይቀው ነው የገባው። እሱ ቀለል ይላል። ናቲ በመሰረት እሱም መንገድ ቀለል ይላል። ግን ያው እስኪ ናቲ ያስረዳል። የገና ኮኦርዲኔት እያደረካቸው ነው አይደል? ናቲ 4 ሰዎችን እስኪ አስረዳው። ቡድን አለ 4 8 2 ቡድን አለ። ሁለቱ ቡድን ፋይሉን አግኝቶ ሊከፍሉ ነው። ሌላ አንደኛ ቡድን ደግሞ 4 ሰዎች አሉ፣ 12 ሰው ማለት ነው። ስለዚህ
የእነዚህን ሪዛልት አሁን 8ቱ ማለት ነው 2ቱ ኦልሞስት በዚህ ሳምንት እንጀምራለን ብለዋል። ማስገባት ኤምባሲ ማለት ነው ፋይሉን ጨራርሰዋል ኤቭሪቲንግ ምናምን። ሶ እሱን እና ከሪዛልቱ በኋላ አንድ ላይ መሆን ይሻላል እንጂ ሪዛልት ከሌለው ምንም ጥቅም የለውም፣ ጊዜ መፍጀት ነው የሚሆነው ታውቃለህ። ስለዚህ አሁን አንዴ እነሱን እንዲሆንና እንደዛ ከተሳካ አሪፍ ነው፣ ቶሎ ይሳካል ማለት ነው። የሮማኒያን ወርክ ፐርሚት ማያ ያልከኝ ልጅ የኮሜንት ላይ ይኸውልህ ዩዘር ምናምን ኦኬ ገብቶ ካል ምቅናይ እዛ እንደገባን ምናምን እሱ ከተመታል በኋላ ድጋሚ መተህ እንትን ትላለህ። አሁን ብዙ ሰው እየጠየቀ ስለሆነ ምቅናይ አሁን እሱ ከተመታል በኋላ ቪዛ ከተመታል በኋላ እንትን እንላለን። እሺ ማስተር ቴንክ ሄራይ ባይ መልካም ቀን ስንቅልሲ እንኳን ደህና መጣ ብራዘር። አሜን ወንድሜ ሰላም ነው? እንዴት ናችሁ? አለን ከመያደርካ እንዴት ነህ? አምላክ ይመስገን አለን። ጥያቄ ያለክ ምንድነው? አዎ ጥያቄ አለኝ ማስተር። ባለፈው ልጠይቅህ ብዬ አሁን ምንድነው የምጠይቅህ መሰለህ? እኔ ከዚህ የሆነ ኳስ እየተጫወትኩ ትንሽ እንትን የተመታሁበት የሆነ ጉዳይ አለኝና በዛ ምክንያት ወደ ቱርክ ለመውጣት ፈልጌ ነበረ። አሁን ምንህን የተመታው? ምንድነው የሚባለው? በአማርኛ እንኳን አላውቀውም፣ በትግርኛ ግን ፍሬ ነብስ የሚባል የለም? ኦኬ ፍሬህን የተመታው የሶስተኛ ግን ልጆቹን ማለት ነው ከስር ያሉትን። ኦኬ ስለዚህ እነሱን ጥሩ ነው። ታዲያ ለምን ደህና ሀገር አትሞክርም? እሱ ሕክምና እኮ አሪፍ ሀገር ወደ አሜሪካ ምናምን እንትን ለምን አትልም? እሱ እኮ ነው አክቹዋሊ ለመጠየቅ እኮ ነው ወዴት ይሻላል የሚለው። አሁን አንተ ወደ ቱርክ ምናምን እሱን ሕክምና ከምትሄድ ያው ፍሬዎች እኚህ ከረሜላዎቹን ከሆነ እንትን ያልከው የአሜሪካ ኤምባሲ ላይ ብትጠይቅ ጥሩ ነው። አቅም ብዙ ከባድ እንዳይሆና ወደ ሌላም ብር እኮ እንዴት መሰለ አቅም ያው ብር ነው። እዛ ሄደ መታከም እንደምትችል የሆነ የሕክምናውን ደብዳቤ እንዲልኩልህና ሆቴል ቡክ እንድታረግ ከዛ ሀገር ላይ የምታስልካቸው ወረቀቶች አሉ። ያ ሕክምና ያለበትን ሐኪም ቤት ሰርች ታረግና ከሐኪም ቤቱ ጋር ኢሜል ትጽፍላቸዋለህ ለሐኪም ቤቱ መጀመሪያ። ከዛ ከኢትዮጵያ ደግሞ እዛ ሄደ መታከም እንድትችል ሐኪሞች እንዲፈርሙልህ ታረጋለህ። የዶክተሮች ቦርድ ምናምን አለ አይደለም እንዲፈርሙልህ ታረግና ከዛ ሀገር ደግሞ ሄደም እንድትታከም የምትችልበትን አይ ቲንክ የሆነ ልጅ የሄደ ልጅ አለ በእንደዚህ አይነት ነገር። ግን በእንትን ነው መጀመሪያ ሲመዘገብ $450 ነው የሆነ ወረቀቱን ሊልኩለት መመዝገቢያ የተወሰነ ፐርሰንት የከፈለው የ4% ይሁን 5% የከፈለው። እዛ ሄደ የሕክምናውን እምቢ ማለት ትችላለህ። በቃ ብር የለኝም አልታከምም ማለት ትችላለህ። እዛ ሄደ ጥገኝነት ምናምን ያው አሜሪካን ሀገር አሁን ትንሽ አሳይለም ለሚጠይቁ ሰዎች ለስደተኛ ጥሩ ነገር የለም። በእርግጥ ግን ወይ ሀገር ቀየር አድርገህ ወደ ካናዳ ምናምን እንደዛ አይነት ነገር ብታረግ ጥሩ ነው። ስለዚህ አሁን ደግሞ በውስጥ መስመር ወይ በደንብ ብናወራ ይሻላል። ብዙ ሰዎች የውጭ ሀገር የመሄድ ፍላጎት ስላላቸው ፍሬያቸውን እንትን እንዳያደርጉ እንዳያስቀጠቅጡ እንትን እንዳይል። ስለዚህ አንተ በውስጥ መስመር በደንብ ብታወራን በደንብ እናስረዳካለን። እሺ በቃ መልካም ቀን። ማክቤል እንኳን ደህና መጣ ብራዘር። እንኳን ደህና መጣ ብለናል ብራዘር። እንኳን ደህና ቆያችሁኝ ወንድሞቼ። ሰላም ናችሁ? ሰላም ነው። ሁሉ ሸጋ፣ ሁሉ በልክ አለን ማስተር። እንዴት ነው? ሰላም ነው። ናቲ እንዴት ነህ? አለን አባቢ ሁሉ ሰላም ነው? አለን። አሸወይና ነው ሁሉ አሸወይና ነው። መልካም። እኔን ምስቲ ከሀገር እንደው የምወጣበትን መንገድ ብትነግሩኝ እንደው ጀባ ብትሉኝና እዚህ ያለው ነገር ምንም ነገሮች አልተሳኩልኝም። እርዳታችሁን እፈልጋለሁ። እስቲ ንገሩኝ። እስቲ
የት ሀገር ነው መሄድ የፈለገው? የትም በቃ ሄጅ ሰርቼ የምንለወጥበት ማለት የትም ማለት የትም በቃ ቡርኪና ፋሶም ቢሆን አይ ቡርኪና ፋሶ ሳይሆን በቃ ማለት አውሮፓም ቢሆን በቃ ቀለል አድርገሽ አውሮፓም ቢሆን ችግር የለውም። እሺ ያው ማክቤል እንግዲህ ስንት ብር አለክ ማለት ነው? አሁን እጄ ላይ ነው? አይ አይደለም፣ ባንክ አንድ 400,000 ብር አለኝ። ኦኬ እሺ የትኬት ከዛ ሌላስ የተዘጋጀከው? ሌላ ምን 400 በቃ 400,000 ብቻ ነው ያለክ እጅክ ላይ? በሱ ነው መውጣት የፈለግከው? ያው ነገሮች እንትን ካሉ ማለት እጮኛ ባለቤቴም አለች። ለሁለታችሁ ነው 400,000 ያለው? አይ እሷም እንደዚህ እንትን የሚል ነገር ማለት የሚሳካ ነገር ካለ ያው ብርማ እንፈልጋለን ማለት እሷም እንትን ትላለች። የራሷ ብር ይኖራል። የባለቤትህ ለየብቻ ነው ብራችሁ? ታዲያ እዚሁ ውጭ ሀገር ሆኗል በለኛ። አረ እንደዛ አይደለም አባባሽ። የትዳር አገልግሎት ትላለህ። ሮማን ያልኩህ ልጅ ይቅርታሽ ቢግ የሚለው ኮሜንት ይኸውልህ ስክሪንሻት አድርግ 10 ያጠይቀኝ ሮማን ወርክ ፐርሚት ቼክ ማድረግ ያያል። እስኪ እንን ከስክሪኑ ላይ የምታዩትን ስክሪንሻት አድርጉ። ከዛ የሮማኒያ ስለዚህ 400,000 ማክቤል እኔ 400,000 ብር ሪኮመንድ ማድረግ ሀገር የለም። ምናልባት ቱርክ ሄደ ቻቡክ ምናምን መስራት ከቻል እሱንም የትኬትና የተለያዩ ብሮች ያስፈልገዋል። ስለዚህ 400,000 ብር ትንሽ ስለሚያንስ ብር ጨመር አድርገህ ብታስብ፣ በደላላም ራሱ ለመሞከር ባንክ ስቴትመንት ስለሚያስፈልግ ብር ጨመር ብታደርግ ጥሩ ነው። ይኸው ናቲ አሁን ዛሬ የሸቀለው ነው ቲፕ ምናምን የተሰጠው ነው። አየካ ስትሄድ አሁን ይሄ አሁን 100 ብሩ እንደዚህ ያለው የሚሸክሱ 17,100 እንደዚህ ያለው የሚሸክሱ ሰው በረከት ይደርብናል። የኔ አባት በረከት ይደርብን እያደረግን ኤኒዌይስ ብራዘር 400,000 ብር ያው ብር ሰጥተው ሁለት አይነት ነው። እንደዚህ አይነትም አለ። ያኛው የድሮ ነው። እሱኛው የድሮ ነው። ገዝገመ የሆነ አረብ ሊፈታ ነው እንደዚህ መልስ ተሰጥቶት የዱር ምስጣጭ ፌክ ነው ምናምን እንዴት ዩሮፕ እንደዚህ ታደርጋለች ምናምን እንበይን የጨረስኩት ታውቃለህ። በስማ አንዳንዴ ግን አለማወቅ የፈለገ ትልቅም ቢሆን በጣም ነው የሚያስቀው። እንዴት እንደሚሆን እነሱ እንትን ነው የሚታየሩት እንደዚህ ስትላቸው የሚገርም ነው። ማክቤል ሀይላ የሚባለው ዶክተር ያው ከስር በእንትን እየደከመ ነው በሳቅና እንትን ነው። ማክቤል 400,000 ትንሽ ነው እውነት ለመናገር። ያው አሁን የሆነ ሀገር ቪዛ ቢሰጥ እንኳን የቪዚት ቪዛ ቢሰጥ የደርሶ መልስ ትኬት እና ለኪስ ሊሆን እንኳን እንትን አይደለም። ስለዚህ ብር ጨመር ብታረግ ጥሩ ነው ብዬ አስባለሁ። አሁን እንደዛ ቢሆን ጥሩ ነው። እንደዛ ነው የኔ ምክር። ናቲ የምትጨምርለት ነገር አለ ለማክቤል?